ጥበቃ ኮፊ ሼር ፒኤልሲ ነው። በፊት የመንግስት ነበረ። በ1972 ነው ወደ ፕሮጀክት እንትን በ806 ሄክታር ጀመረ። 300 ሰራተኛው ነበረ። ከዛ በኋላ ምንድነው መንግስት ነው ራንስ ያደረገው የነበረው። በ2003 ግን እኛ ገዛ ነው ማለት ነው። ወደ በሼር ገዛ ነው። ከዛ 2005 100% ወደ ሆራይዘን ፕላስ ገባ ማለት ነው። ዜን ከዛ ጀምረን በጣም አነስተኛ ቡና ነበር የሚመረተው። በአመት እስከ 36000 ቀይ ቡና ነበር የሚመረተው። ናውዴይስ ሞር ዛን 145 145,000 ኩንታል በላይ እየተመረተ ነው ያለው። ዜን ቡና ምርታማነት እየጨመርን መጣን። ምርታማነት ከጨመረን ፕሮሰሲንግ ደግሞ አፕግሬድ ማድረግ አለበት። በፊት የነበረው አጋር ፕሪግሬደር የሚባል ፈልፊያ ነበረች። በሰዓት 15 ኩንታል 20 ኩንታል የፈለፈል ቡና ነበር። ቡናውም ከዛ በላይ ስላልነበረ በዛ ነበር የምንጠቀመው። ግን አሁን ምርታማነት ቡና ነቅለን ዝርያዎች እየተከተን ምርት ሲጨምሩን ነው ካፓሲቲ ማሳደግ አለ ፕሮሰስ። ግን መጀመሪያ 2 ባለ 80 ኩንታል በሰዓት ከብራዚል አስገባ። ሌላ ሳይት ላይ ወደ 8 ፈልፊያ ያለን እዚህ ላይ ማለት ነው። ግን 5470 ምናምን ቡና ማሳ አለን። ለዛ የመጠን ፕሮሰሲንግ እንትን ፋሲሊቲ ማዘጋጀት ነበረብን። ከዛ አንፃር 2 ባለ 80 በሰዓት ሌሎች ደግሞ 5 ደግሞ ባለ 30 አፕግሬድ ያደረግናቸው 15 የነበሩትን አፕግሬድ ያደረግናቸው። ከዛ ይሄኛው ደግሞ ሌተስት ነው ከኮሎምቢያ መጣ ነው። ላስት ይር የተከልነው በሰዓት 100 ኩንታል ይፈለፍልልናል። ይሄ የቆምነው ቦታ ምንድነው ሪሰፕሽን ነው የሚባለው። ቡና ማሳ ይለቀማል። ከመጣ በኋላ እዚህ ጋር ተጭኖ ይመጣል። እዚህ ጋር እየመዘን ወደዚህ እንዘረግፈዋለን። ይሄ ሆፐር ነው። ይሄ የምታዩት ቡናው ወደዚህ ይገለበጣል። ከዛ ቡናው ከተገለበጠ ማለት ከሰው ንክኪ ነፃ ነው። ቡናው እዚህ ሲገለበጥ ያ የምታዩት ኤሌቬተር ቡናው እዚህ ጋር ማየት እንችላለን። ከስር ስክሩ ኮንቬየር አለው። ከእያንዳንዱ እንትን ቡናውን ትራንስፖርት ያደርገዋል። እየሰራ ቢሆን በጣም ጥሩ ነበረ። ማታ ዜም ቡናው ምንድነው የምታዩት ስክሩ ኮንቬየር ነው። ቡናው ከዛ ትራንስፖርት የሚያደርግልሽ ሰርክሏ። ከዛ ይሄ ቡናው ወዴት ይገባል? እዛ ውስጥ ይገባል። እቺ ሆፐር ውስጥ ይገባል። ቡናው ላይ በኤሌቬተር ይወጣና ያቺ የምታዩታለች ወደዛ ይሄዳል። እዛ ከሄደ በኋላ ደንሲቲ ሰፓሬተር አለ በውሃ እንዴ ነው የሚዞረው ማለት ነው። አዎ በዚህ በእንት ይሄዳል። በዛ በግራቪቲ እዛኛው ላይ ይገባል። ከዛ ዛች ላይ የምታዩት እቺ ቋት አለቻል። እዛ ጋር ውሃ አለ። ውሃው ነው በደንሲቲ ቡናውን ሰፓሬት ያደርጋል። ኳሊቲ በጣም ከባዱ ቡና ወደ ውስጥ ይዘቅጣል። ቀላሉ ቡና ከላይ ተንፋፋለች። ዜን ደረጃ መለየት ጀመረ ማለት ነው። እዛ ጋር ተንሳፋይ ቡና ይወጣና እቺ መጀመሪያው ፓርት ትገባለች። በዛ ወደዚህ ይመጣል። እዛ ጋር 5 ማልፊያዎች አሉ። እዛ ጋር ወተና ያያቸዋለን። 5 ፈልፊያዎች ይፈለፍላሉ። እዛው ደግሞ ማጠቢያ አለ። ያጥብና እነዚህ ታች የምታዩት 5 ቋት አለ። የተፈለፈለ ቡና እዛ የታጠበ ቡና እዛ ይጠራቀማል። ሴም ታይምስ እዛ ስንሄድ የምናየው ነው 2 ጊዜ የሚታጠበው ቡና ነው። ልክ እዚህ ጋር ከታጠበ በኋላ እዛ ጋር ከስር የተጋደመ እንትን ባር ነገር አለ። በዛ ባር ትራንስፖርት እየሆነ እዛ ጋር 2 ማልፊያዎች አሉ። ማን ነው ማጠቢያዎች ይታጠብና ወደዛ ይወዳል። እዛ ደግሞ ያለው እናያለን። ወተና ያለን ማለት ነው። እስካሁን የሰው ንክኪ የለውም። አሁን ነፃ ነው። ለዛ እሺ ደግሞ አንደር ይሆንባል። ዜን ኢኳሊቲ ላይ ነው እንትን ያመጣል። ይሄ ግን ወዲያው እንትን ስለሚያጥበው ኖ ፕሮብሌም። ከላይ እንውጣና ቅድም የነገርኳችሁ እናያለን። ፓምፕ አለው እዛ ጋር ሪሰርኩሌት እናደርገው አሁን እዚህ ጋር ውሃ ለመቆጠብ የኛ ቱቦ ሰርኩሌሽን አለው። እዛ ጋር ፓምፕ አለው። ውሃ ሞተር ሲነሳ ውሃው እዚህ ጋር ይሞላል። ከዚህ በላይ የተንሳፈፈው ወደዚህ ይመጣል። ፍሎተሩ ማለት ነው። በጣም ቀላል ደንሲቲ ነው። ከባድ ደንሲቲ ያለው ወደዛ ሄደና ፈርስት ግሬድ ወደዛ ይሄዳል። በዚህኛው ፍሎተሩ ይሄዳል ማለት ነው። ደረጃ እዚህ ጋር ደረጃ ለየ ማለት ነው። አሁን አንደኛ ደረጃ በዛ ሁለተኛ ደረጃ በዚህ ይሄዳል። በደንሲቲ ወጣላ መጨረሻ ላይ ይወርዳል። በ24 ሰዓት ደርቅ ይወጣል። በአንድ ጊዜ ሁሉም 300 ኩንታል ያደርቅልሃል። አዎ 1800 ቀይ ቡና ያደርቅልሃል ማለት ነው። ደማያሉ እዚህ ይፈለፈላል። ያቺ ማጠቢያ ነች። የታጠበው ቡና እዚህ ውስጥ ይጠራቀማል። በእለቱ ለጊዜው የሚጠራቀምበት የተፈለፈለ ቡና የሚጠራቀምበት ነው። መቆያ ማለት ነው።
ከዛ ደግሞ እዛኛው ማጠቢያ ላይ ይሄዳል። ያልደረቀ እዚህ ጋር ሙሉ ሲሆንብን የምናቆይበት ማለት ነው። እዚህ ማቆያ ነው። ማቆያ ነች እቺ። ይሄኛው ሲሞላ ቦታ ካዘመን ኦቨር ከፈለፈል ማለት ነው። ከካፓስ በላይ ከፈለፈል እዚህ ጋር እናቆያ። ምክንያቱም በሰዓት 100 ከፈለፈለ በ10 ሰዓት ቢሰራ ከአንድ ሺህ ኩንታል በላይ ይፈለፍላል። ስለዚህ የዚህ ካፓስ ደግሞ 300 ነው። ስለዚህ 1800 ኩንታል ነው የቀይ ቡና ፈለፈል የሚሆነው ማለት ነው። እዚህ ጋር እናቆየዋለን አይደለም። ከዛ ነው በዚህ በቦይ በዛ ሄድና እዛ ጋር ሴንትሪፍሊክስ እንትላት ማሽን አለች። ከዛ ፓምፕ ያደርገዋል በነፋስ ፓምፕ እያደረገ ወደዚህ ይመጣል። በራሱ እስከዚህ ድረስ የሰውን ይችላል። ይሄን ያህል ፕሮዲዩስ ማድረግ ይችላል። ማሳው ይሄን ያህል ከዚህ በላይ መስጠት ይችላል። በቀን እስከ 3000 ኩንታል እንለቅማለን። ቀይ 3000 ኩንታል ፐር ዴይ። ግን ከዛ በላይ እንሂድ ብትሉ ማሳችሁ ይችላል። ቡናውን እያደስን ያለ ነው። ቡና እያደስን ስለምንሄድ ወደፊት በሙቃያ ነው አይደለም። ያው እዚህ ጋር ምድጃ አለ። ያው እንዳልኩ እቺኛዋ ቡናውን እዚህ የምታስገባ ነች። እቺ ቱቦን አያት እና ኦርጌሳ ማናጀሩ የዚህ ሳይት ማናጀር ነው። ፓምፕ ያደርጋል። እቺ እንትን አለች ሴንትሪፍሊክስ የምትባላለች። በነፋስ ኃይል ቡናውን ወዲህ ፓምፕ ታደርግልናለች። ቡናው እዚህ እንትን ይላል። እዚህ ይሄ ኮንቬየር ነው የሚያደርግልን፣ ትራንስፖርት የሚያደርግልን። ይሄ ሲሞላ ወደዛ ይሄዳል። ከዛ ነው አደራረቁ። ይሄ ምድጃ ነው። ይሄ ፈርነስ ነው የምታየው። ገጥም ነው ገና ሲደርቅ ምን አለ መሰለክ፣ እቺ አንድ ፓርት ነች። ቅድም እንዳልኳችሁ 20 እቺ ከላይ እቺ ከእንትኑ በላይ ያለችው 20 ኩንታል ነው ያለችው። ልክ የታችኛው ሲደርቅ ይሄኛው ታች ይወርዳል። በ8 ሰዓት ከቆይ ይሄኛው ደግሞ ወደ ታች ይወርዳል። ሌላ አዲስ ከላይ እናስገባለን። ከዛ በታች ማውጫ ታች ይወጣል። ሲደርቅ በዚህ ይወጣል። በቃ የኛ ድርጅት ነው ያስገባው። ሚድሮክ ኢንቨስትመንት ግሩፕ ነው ያስገባው። ከዚህ ውጪ ኮሎምቢያ ከዛ ነው የመጣው። ስለዚህ የመጨረሻ የቡና ፕሮሰሲንግ ኢንዱስትሪ እንትን ነው። ቶኑ ምን ያህል ቶን ይወጣል? አሁን ቡናው በ15 ቀን በወር ቶን ምን ያህል ቶን እንደሚያመርት የሚታወቅ ነገር አለ? አዎ በቀን እንዳልኩ እዚህ ሳይት ላይ ብቻ 900 ኩንታል በቀን ይፈለፈላል። በአንድ ቀን ማለት ነው። በቀን ማለት ነው። ያን ወደ እንትን ስቀይረው 900 ወደ 60% ማለት ነው። የ60%ቱ 40%ቱ ገለባ ነው። 60%ቱ ነው ቡና። ያን በየቀኑ ፈለፈላለን ለ2 ወር ማለት ነው። ፒክ ፔሪዮድ ላይ 2 ወር አረስ እናደርገው። ስለዚህ አሁን እኛ ከ36000 እስከ 35000 ኩንታል እናወጣለን። የታጣ ቡና እናወጣለን። በጣም ትልቅ ነው። ምን ያህል ኮስት ነው ያው ነው ማሽን? ይሄስ ባለፈው ስናስገባ $540,000 ነው። $40,000 ኦሪ የገዛነው ብቻ ትራንስፖርት ምናምን ሳይጨምር ማለት ነው። ማህበራት አሉ ለእናንተ ለቅመው የሚያቀርቡላችሁ? የለም ፕሮስ ለቡና ለቀማት እስከ 30,000 ምናምን ሰው ያስፈልገናል። ቡና ለቀማ ወጣ ፒክ 2 ወር ከፍተኛ ሰው አይደለም የሚፈልገው። አሁን በአመት ስንት ጊዜ ነው ለቀማ? አንዴ ነው። 30,000 ከሐምሌ እስከ ህዳር ድረስ ያው
ኳንቲቲ ይለያያል። የለቀማ ጊዜ ነው እስከ ታህሳስ ድረስ። በጣም የሚገርመው ከዚህ አካባቢ አልፈን እኮ ሌላ ዞን ከከፋ ዞን እናመጣለን። ከሌላ ዞን ማለት ተጨማሪ ሰው አይደለም ሰው ኃይል የስራ እድል ከዚህ አካባቢ አልፎ ሌላም አንችልም። አንድ ከተማ በላይ ከዚህ ጋር ተያይዞ ከሰው ኃይል ጋር ተያይዞ ከወጣቶች ጋር በቀጥታ በሚፈልጉበት ወቅት ላይ ኃይል ራሱ ተዘጋጅቶላችሁ ትስስር ለመፍጠር እንዴት ነው ሀሳብ አላችሁ? ያው ሀሳብ አለ። ምክንያቱም አብዛኛው የኛ ስራ ምንድነው ኢንቴንሲቭ ነው። በቃ ሌቨር ኢንቴንሲቭ ነው ሁሉ ስራ። ስለዚህ በቴክኖሎጂ አታገዘም። ቡና እንትን ስለቀም በሰው ኃይል የምትጠቀመው ኤቭሪቲንግ ኤክሴፕት ከፕሮሰሲንግ ሳይት ላይ ብቻ ነው ኦቶሜትድ የምታደርገው ማለት። ስለዚህ ሰው ኃይል ያስፈልጋል። ስለዚህ እናደርጋለን ከወረዳዎች ጋር ሰራተኛ ማህበራዊ ጉዳዮች ጋር እንደገና ኤጀንሲዎች አሉ ደግሞ ሰራተኛና አሰሪ የሚያገናኙ ኤጀንሲዎች ከነሱ ጋር ኮሚኒኬት እያደረግን ትስስር እየፈጠርን እነሱ እየመለመሉ ያቀርቡልናል። እኛ ደግሞ እንቀበልና በፈለጉበት ጊዜ በ15 ቀን ደሞዝ። አሁን ደግሞ በፌደራል ደረጃ ወይም በተለያዩ ቦታዎች ላይ በህብረት ስራ የተደራጀ ያለ ወጣት አለ። አዲስ ነው ይሄ አሁን አዲስ ነው። በአፍሪካ ደረጃም በአገራችን ደረጃም ከዚህ በፊት ወጣትን በሰፊ ተደራጅቶ ወደ ስራ መግባት አልነበረም። ኒው ጄኔሬሽን ኮኦፐሬቲቭ ሶሳይቲ በሚለው ኮፕ የሚለው ጋር ከሁሉም ጋር ከፒኤልሲ ጋር ከሽርክና ጋር ከሌሎችም ጋር መስራት የሚችሉት አለ። ያንን ኃይል የተማረም ኃይል ያልተማረም ኃይልን ያቅፎ የሚሄድ ያን ስራ የማይመርጥ ስራ እንዳይመርጥ ስልቹ እንዳይሆን ሰልጥኖ የሚያዘጋጅ አደረጃጀቶች አሉ፣ ማህበራቶች አሉ። ከኤጀንሲ ከምን ይልቅ እኛ ጋር በደንብ በስነ ስርዓት ወጣቱን በግብብት በስምምነት ትስስር ተደርጎ እናንተ ባላችሁ ኮስት እኛ ባለ ኃይል ሰርቶ ተጠቃሚነታችሁ ብቻ ነው። ምንም አይነት ኮሚሽን ኮሚሽን ምናምን ሳይፈለግ ትስስር ለማድረግ ፍላጎት ቢኖር እናንተ ተረክባችሁ ያንን የተደራጀውን ኃይል ለመጠቀም ዝግጅት ካላችሁ ከኛ ጋር መተሳሰርም እንደምትችሉት ቃል እንገባችሁ እንወዳለን። መልካም። ይሄ ባይዘው በጣም ጥሩ ነው። በበቃ እየሰራ ያለው ቡና ብቻ አይደለም የሚሰራው፣ አመት ሙሉ ስራ አለው። መላ መንገድ ላይ ሲመጣ አይታችሁ ከሆነ ዛፍ ላይ ተጠመጠመ ነገር እያየች ነው። ቁንወሬ ነው የሚባለው። ቁንወሬ አለ፣ እርድ አለን። ስለዚህ አሁን ቡና እስከ ታህሳስ ድረስ እንጨርሳለን። ከዛ ቀጥለን ወዴት እንገባለን? ቁንወሬ ለቅማ እንገባለን። ቁንወሬ ደግሞ ለቅመን ስንል ወደ እርድ እንገባለን። ስለዚህ ሞስ አመቱ ሙሉ ስራ አለ፣ ሰው እንፈልጋለን ማለት ነው። ስለዚህ አሁን ይሄ እንደዚህ አሁን ያልከው አይነት አደረጃጀት ካለ በጣም ለኛ ኦፖርቹኒቲ ነው ማለት ነው። ስለዚህ ኮሚኒኬት አድርገን ተሳስረን የምንሄድበትን መንገድ መስራት ጥሩ እንትን ነው ብዬ አስባለሁ። ለኛም ጥሩ እድል ነው፣ እዛም ለተደራጀው አካልም ጥሩ እድል ነው የሚል ነገር አለኝ። በጣም እጅግ በጣም ላደረጉልን ጉብኝት ላሳዩልን ተስፋ ሰጪ ስራ እድል ፈጠራ እንደዚህ ባለሀብቶችም ፒኤልሲም ሽርክናም ኮኦፐሬቲቭም በጋራ ተቀናጅቶ የጋራ አገርን በጋራ የጋራን ሀብትን የጋራን ኢኮኖሚን መጠበቅና ደህንነትን ለማስጠበቅ የሚያመችና ምቹ ሁኔታን ይፈጥራል ብለን ስለምናምን ነው የገባንበት። መፍትሄ ሀሳብ ነው ብለን ስለተነሳንበት እናንተም ደግሞ በመልካምነት በሰላም ተቀብላችሁ እንዲህ ጊዜያችሁን ሰውታችሁ ስለ አደረጋችሁልኝ ቅብብሎችና በራሳችሁ ጥቆማ ደግሞ ልታስጎበኙ ስለቻላችሁልን እጅግ በጣም አድርገን በወጣቱ በኢትዮጵያ አንድነት ወጣቶች በአጠቃላይ በኢትዮጵያ ፌዴራል ወይም በህብረት ስራ ኮሚሽን ስር በተደራጁት ማህበራቶች ስም እጅግ በጣም እንደ ጨፌ ወጣቶች ለገበ ህብረት ስራ ማህበርም እንደ አዲስ በምዕራብ ደቡብ ኢትዮጵያ ወጣቶች አዲስ ህብረት ወጣቶች ለገበ ህብረት ስራ ማህበርም ስም እጅግ በጣም እናመሰግናቸው እንወዳለን። በጣም ጥሩ። እኛም በጣም እናመሰግናለን። እናንተም ይሄን ለማየት ፍላጎት አሳይታችሁ መጣችሁ በማየታችሁ እንደገና እንደዚህ አይነት ኦፖርቹኒቲ ስላለ የሰራተኛ ችግራችንን በዚህ መንገድም ብታዩት ሁላችሁ ስለጠቆማችሁን እጅግ በጣም እናመሰግናለን። እኛ እግዚአብሔር ይስጥልን።